አብዛኛውን የሀገራችን ሰፕላየሮች ወይም ጨረታ ላይ የሚሳተፉ አካላት የሚሳተፉት በመንግስት ጨረታዎች ላይ ነው። ይህንን የሚያደርጉበት ሶስት ዋነኛ ምክንያት አለ። አንደኛው ምክንያት ምንድነው? እንደ ሀገራችን 60% የሚሆነውን የመንግስት ተቋማት ትልቁን በጀት የሚያወጡት በሰርቪሶች ላይ፣ በጉድስ ኢንፍራስትራክቸር፣ ኮንሰልተንሲ እና በተለያዩ ኤሪያዎች ላይ ነው ማለት ነው። ስለዚህ ትልቅ የበጀት ድጎማ ስላለ በዛ ላይ ተጫራቾች ይሳተፋሉ ማለት ነው። ሁለተኛው ጋራንትድ የሆነ ፈንዲንግ አለው። ከፕራይቬቶች ጋር ብትሰሩ ወይም ኤንጂኦ ተቋማት ጋር ብትሰሩ ምን አለ ያ ፕሮጀክት ፈንድ የተደረገ ስለሆነ ካንስል ሊደረግ ይችላል፣ ዊዝድሮ ሊደረግ ይችላል። ስለዚህ ውል ከገባችሁ በኋላ ሌላ ጣጣ ሊፈጥርባችሁ ስለሚችል በመንግስት ተቋማት ላይ ግን ምንድነው ጋራንትድ የሆነ ፈንዲንግ አለ። ፎር ዲስ ፕሮጀክት ዲስ ፕራይስ የተቀመጠ ስላለ 90% ያንን ጨረታ ኢምፕሊመንት የማድረግ ፕሮባቢሊቲው አለ ማለት ነው። ሶስተኛውና የመጨረሻው የሚሆነው ምንድነው? ፕሪዲክቴብል የሆነ ፓይፕላይን አለው ማለት ነው። ያ ማለት ምንድነው? ያ የተቀመጠ በጀት ለተፈለገለት ዓላማ እንዲውል የመንግስት ተቋሞች ያንን በጀት ለመጠቀም ሙከራ ያደርጋሉ። ስለዚህ ብዙ ስራዎችን የማግኘት እድል አለን። ስለዚህ የመንግስት ተቋም የሆኑ ፕሮጀክቶች ላይ ደግሞ ለመስራት ግዴታ የኢጂፒ ሲስተም ላይ መጠቀም አለባችሁ ማለት ነው። ምክንያቱም ኢጂፒ ሲስተም የገቨርንመንታል ፕላትፎርም ነው። የትኛውም የመንግስት ተቋማት ይህንን ፕላትፎርም እንዲጠቀሙ መንግስት ስለሚያስገድድ ማለት ነው። በኢጂፒ ላይ ትሬኒንግ ከፈለጋችሁ፣ ሰፕላየር ሆናችሁ መመዝገብ ከፈለጋችሁ፣ ኤኒ ሰርቪሶችን ፕራይቬትሊ ከፈለጋችሁ፣ ኤኒ ሰፖርትም ከፈለጋችሁ ባዮ ላይ ባለው ስልክ ደውላችሁ ከኛ ሰፖርት ማግኘት ትችላላችሁ።